ከእግዚአብሔር እጅ ተወስዶ ሰው እጅ ላይ መውደቅ። ታሪኩ የጉንዳን ነው። ጉንዳን ትጥራለች፣ ትወጣለች። ምናቃት ናት አይደል? ምንቀናባት ናት እኮ ጉንዳን። ትጥራለች፣ ከአቅሟ በላይ ከኪሎዋ በላይ የሆነ ትገፋለች፣ ወደ ጉድጓዷ ትከታለች ምናምን። ይህን የተመለከተ ሰው እስቲ የአመት ወጪሽ ስንት ነው ሲል ጠየቃት። አንድ ጥሬ አንዲት ስንዴ ናት አለች። እንዴ ለአንድ ስንዴ ነው? በቃ እኔ እሰጥሻለሁ ከዛሬ ወዲህ ፈልሰስ ብለሽ አንድ አመትሽን ቅጪ፣ ስራ ምናምን መልፋት መውጣት የለም ብሎ ቃል ገብቶላት ያንን አንድ ስንዴ ሰጥቷት ሄደ። በአመቱ ሲመለስ የተበላው ግማሽ ስንዴ ነው። አንቺም ውሸት አለብሽ? እንዴት አንድ ስንዴ ይበቃኛል ለአመት ብለሽ ግማሽ ብቻ በልተሽ ጠበቅሽኝ? ለካ ውሸትም አለብሽ አላት። አይ ውሸት አይደለም፣ ከእግዚአብሔር ነጥቀህ ሰዎች ውስጥ ከተትከኝ፣ ልትረሳኝ ልትዘነጋኝ ትችላለህ በሚል ስጋት የምችለውን ያህል አልነበረም የምበላው፣ እየቆጠብኩ ነበር የምበላው አለች። ከእግዚአብሔር እጅ ተወስዶ ሰው እጅ ላይ መውደቅ። ለካ የፈለገ ደግ ቢሆን አንድ ቀን ሊዘነጋን ይችላል በራሱ ጉዳይ ተይዞ።